ሰላም ናችሁ? እንግዲህ አሁን ከሚቀጥለው ወር ጀምሮ አሁን ሜይ ላይ ነው ያለነው። ሜይ 2025 ነው አይደል ያለነው። ከሚቀጥለው ከጁን ጀምሮ እስከ ዲሴምበር 2025 ድረስ ለሚቀጥሉት 6 ወራት የስኮላርሺፕ የተለያዩ ዓለም አቀፍ ስኮላርሺፕ የትምህርት ስኮላርሺፕ የሚሰጥበት እና በዚህ ጊዜ ውስጥ ነው በሚቀጥሉት 6 ወራት ውስጥ ነው እንግዲህ ምዝገባ የሚኖረው አፕሊኬሽን አፕላይ ማድረግ የምትችሉት። ያንን በማስመልከት ዛሬ ፉሊ ፈንድድ የሆኑ ሙሉ ለሙሉ ነፃ የሆኑ ስኮላርሺፖች የትምህርት ስኮላርሺፖች እና እነዚህ የተለያዩ ስኮላርሺፕ የሚሰጡ የተለያዩ ፕሮግራሞችን መርጬ ነው ያመጣሁላችሁ። ስለዚህ ስለ ስኮላርሺፕ ነው የማወራችሁ። ነገር ግን ከዚህ በፊት እዚሁ ዩቲዩብም ላይ የተለያዩ ነፃ ስኮላርሺፖች የትምህርት ስኮላርሺፖች ብለው የሚሰሯቸው የተለያዩ ቪዲዮዎች አሉ አይደለ? ለዓለም አቀፍ ተማሪዎች ነፃ ፉሊ ፈንድድ ስኮላርሺፖች ተብሎ ሄዳችሁ ስታመለክቱ ይሄ የዓለም አቀፍ ተማሪዎች አይደለም ይቅርታ ብለው አፕሊኬሽናችሁን አይቀበሏችሁም። እንደዚሁም ደግሞ ለአፍሪካ ተማሪዎች የተሰጠ ስኮላርሺፕ ተብሎ ቪዲዮ ልታዩ ትችላላችሁ። እዛም ላይ እንደዚሁ አፕላይ ልታደርጉ ስትሉ ኖ ሶሪ ኢትዮጵያ አልተካተተችም። የስ ለአፍሪካውያን ነው፣ ግን አፍሪካ ውስጥ ለተወሰኑ ሀገሮች ነው ይሏቸዋል። በዚህ አይነት መልኩ ዲስአፖይንትድ የሆኑ ብዙ ተማሪዎች አሉ። ነገር ግን እኔ ዛሬ ሊስት ማድረግላችሁ ፉሊ ፈንድድ ሙሉ ለሙሉ ነፃ የሆኑ ስኮላርሺፖች ለኢትዮጵያውያን በተለይ ለኢትዮጵያውያን የሚሰጡ ስኮላርሺፖችን ነው የምነግራችሁ ማለት ነው። በደንብ ሊስት አድርጌ አውጥቻቸዋለሁ። 100% እርግጠኛ መሆን ትችላላችሁ። ኢትዮጵያውያን ፍላጎት ያላችሁ ተማሪዎች አፕላይ ማድረግ ትችላላችሁ። ቀጥሎ የምነግራችሁ የስኮላርሺፖች ማለት ነው። አንድ እሱ ነው። ሁለተኛ ቀጥሎ የምነግራችሁ ስኮላርሺፕ ፕሮግራሞች ውስጥ በአሁኑ ሰዓት ኢትዮጵያውያን ልክ እንደናንተ ኢትዮጵያውያን ከዚህ በፊት ይህንኑ ፕሮግራም አሸንፈው በአሁኑ ሰዓት እየተማሩ ያሉበት ዩኒቨርሲቲዎችና ዓለም አቀፍ ተቋማትን ነው የምነግራችሁ ማለት ነው። ምንድነው ሌላው ፕሮግራሙ ነው። የትምህርት አይነቱ ምንድነው? ከማስተርስ ፒኤችዲ እና አንደር ግራጁዌት ነው አይደል? እስካሁን ድረስ አንደር ግራጁዌት ማስተርስ እና ለፒኤችዲ ፕሮግራም ነው ስኮላርሺፕ የሚሰጡት። ነገር ግን ሌላም ጨምረ ያለ እዚህ ላይ ለ12ኛ ክፍል ተማሪዎች 12ኛ ክፍል ጥሩ ውጤት ኖራችሁ ግራጁዌት ላረጋችሁ ተማሪዎችም ስኮላርሺፕ የሚሰጡ አፈላልግ ያምጥቻቸዋለሁ። ለ12ኛ ክፍል ግራጁዌት ላረጋችሁ፣ ለአንደር ግራጁዌት፣ ለማስተርስ እና ለፒኤችዲ መማር ለምትፈልጉ ቀጥሎ በሊስት አወራችኋለሁ ማለት ነው። ሌላው ፈንድን በተመለከተ ነው። እንዳልኳችሁ ነው ፉሊ ፈንድድ የሆኑትን ብቻ ነው ምርጫ ያወጣሁት። ምክንያቱም ኢትዮጵያ ውስጥና አፍሪካ ውስጥ ትልቁ ችግር የመክፈል አቅም ነው። በጣም ፉሊ ፈንድድ የሆኑ ናቸው። አንደኛ ፉል ቱዊሽን ፊ ከቨር የሚያደርጉ የምዝገባ ምናምን ወጪዎችን፣ ሁለተኛ የተለያዩ የመኖሪያ የሊቪንግ ኤክስፔንስስ የሚሸፍኑ የመኖሪያ የምግብ የመጠጥ ወዘተ የሚሸፍኑ፣ እንደዚሁም ደግሞ አንዳንዶቹ የአየር ቲኬት የአውሮፕላን የትራንስፖርት ቲኬት መሸፈን የሚችሉ፣ አንዳንዶቹ የጤና ኢንሹራንስ ሁሉ ከቨር የሚያደርጉ፣ አንዳንዶቹ ደግሞ በየወሩ ለኬስ ብለው የተወሰነ ብር የሚሰጡትን ነው መርጬ ያወጣሁላችሁ ማለት ነው። ሌላ በደንብ ማስተዋል ያለባችሁ ይህን ቪዲዮ በስርዓቱ ቁጭ ብላችሁ ኖት እያያዛችሁ መከታተል ያለባችሁ ይመስለኛል። ወይም ደግሞ አሁን የማይመቻችሁ ከሆነ ቪዲዮን ሴቭ አድርጋችሁ በኋላ ላይ መከታተል ትችላላችሁ። ይህን ቪዲዮ ሊጠቅመው ይችላል የምትሉት ተማሪ እንደዚሁ ልትልኩለት ትችላላችሁ፣ ሼር ልታደርጉት ትችላላችሁ። ሌላው እዚህ ቪዲዮ በአጠቃላይ የማወራው ነገር በሙሉ ስለ ስኮላርሺፕ ፕሮግራም የት ሀገር እንደሚሰጥ፣ ምን አይነት ኤሊጂቢሊቲ ወይም ክራይቴሪያ እንዳለው፣ ፉሊ ፈንድድ መሆኑን አፕሊኬሽኑ በሙሉ ኦንላይን ነው። በሙሉ ስኮላርሺፖች ስሞችን በሙሉ ዘርዝሬ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። ስለዚህ መምረጥ ነው የሚሆነው። እኔ ነግራችኋለሁ፣ እናንተ በኋላ ላይ ትመርጣላችሁ። ሌላ ትኩረት ማድረግ ያለባችሁ ምንድነው? እዚህ ከስር ዩቲዩብ ዲስክሪፕሽን ላይ ያስቀመጥኩት የእያንዳንዱን ዌብሳይት አድራሻ አሁን ክሊክ ብታደርጉት አይሰራም። ምክንያቱም ገና ከጁን በኋላ ነው አፕሊኬሽኑ ኦን የሚሆነው። ስለዚህ አሁን የማይሰራላችሁ አሁን ክሊክ ስታደርጉ የማይሰራላችሁ ገና ምዝገባ ስላልተጀመረ ነው። ምዝገባ ሲጀመር እነዛ ሊንኮች ይሰራሉ ማለት። ስለዚህ ሊንኮቹ አልሰራሉኝ ምናምን እንዳትሉ ማለት ነው። ጊዜውን ጠብቁና የዛን ጊዜ አፕሊኬሽኑ ሲጀመር ሊንኮቹ ይሰራሉ። ሊንኮቹን ቢካሏችሁም ወደ ሆም ፔጅ መሄድ ትችላላችሁ። ኦልሬዲ ለስኮላርሺፕ የምታመለክቱ ስለሆነ ዌብሳይት እምቢ አለኝ ምናምን አይነት እንደዚህ ቀላል ነገር አትጠይቁም ብዬ ተስፋ አደርጋለሁ። በዚህ አይነት መልኩ ይህን ቪዲዮ በደንብ ከልባችሁ መከታተል ያለባችሁ ይመስለኛል። ሙሉ ለሙሉ ህይወታችሁ ሁሉ ሊለወጥ የሚችሉባቸው ስኮላርሺፕ ፕሮግራሞች ናቸው። ለዚህ ቻነል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ጉዳያችን እንሄድ። ኦኬ፣ የመጀመሪያው ሊስት ማድረግላችሁ ለግራጁዌት እና ለፒኤችዲ ለማስተርስ ዲግሪ የሚያስተምሩት እና ስኮላርሺፑ ነፃ ስኮላርሺፕ የሆኑትና የመጀመሪያው ጆይንት ጃፓን እና ወርልድ ባንክ
ግራጁዌት ስኮላርሺፕ ፕሮግራም ይባላል፣ ወይም ደግሞ JJWBGSP ይባላል እና ይሄ የጃፓን መንግስትና የወርልድ ባንክ የዓለም ባንክ በጥምረት ሆነው የስኮላርሺፕ የሚሰጡበት ነው። ኤሊጂቢሊቲው ክራይቴሪያው ሁሉም ኢትዮጵያውያን በሙሉ በዚህ ፕሮግራም መሳተፍ ይችላሉ። ሬሌቫንት የሆነ ፕሮፌሽናል ኤክስፒሪየንስ ሊኖራቸው ይገባል። ባችለርስ ዲግሪ የመጀመሪያ ዲግሪ ሊኖራቸው ይገባል። እንደዚሁም ደግሞ ዴቨሎፕመንት ላይ መስራት የምትፈልጉ ኮሚት ማድረግ የምትፈልጉ መሳተፍ ትችላላችሁ። ጆይንት ጃፓን ኤንድ ወርልድ ባንክ ግራጁዌት ስኮላርሺፕ ፕሮግራም ይባላል። ፕሮግራሙ ፉሊ ፈንድድ ነው። ቱዊሽን ፊ ከቨር ያደርጋል። ሊቪንግ ኤክስፔንስ እዛ ስትኖሩ የምግብ የመጠጥ ወዘተ ከቨር ያደርጋል። ትራቭል ኤክስፔንሳቸውን ስትሄዱም ስትመጡ የአየር ቲኬት ይሸፍናል። እንደዚሁም ደግሞ የጤና ኢንሹራንስ ሁሉ ይሸፍንላቸዋል። ኦኬ ቅድም እንዳልኳችሁ ኢትዮጵያውያን ይህንን ፕሮግራም ከዚህ በፊት አሸንፈው በአሁኑ ሰዓት እየተማሩ ያሉ ኢትዮጵያውያኖች አሉ። እናንተ ዩ አር ዌልካም ማለት ነው። እንደውም ከ1987 ጀምሮ ኢትዮጵያውያን የሚሳተፉበት ፕሮግራም ነው። ስለዚህ በደንብ መከታተል ትችላላችሁ። ይህንን አፕላይ ማድረግ ትችላላችሁ ጊዜው ሲደርስ። በነገራችን ላይ ይህንን ፕሮግራም የሚሰጡት 2 ዩኒቨርሲቲዎች ናቸው። አንደኛ ዩኒቨርሲቲ ኦፍ ቶኪዮ ነው። ሁለተኛው ደግሞ ሃርቫርድ ዩኒቨርሲቲ ነው። ኦኬ መቼ ነው ሬጅስትሬሽኑ የሚጀምረው? ጁላይ 15 ነው የሚጀምረው። ጁላይ 15 2025 ከ1 ወር ተኩል ወይም ከ2 ወር በኋላ ይጀምራል። መቼ ነው የሚያልቀው? አፕሊኬሽኑ የሚጠናቀቀው ሴፕቴምበር 15 2025 ነው። ክላሱ የ2026 የ2027 ክላስ ነው እንግዲህ ምዝገባው የሚደረገው ማለት ነው። ሀገሩና ዩኒቨርሲቲው ቅድም እንዳልኳችሁ ጃፓን ሊሆን ይችላል፣ ወይም ዩኒቨርሲቲው ደግሞ ዩኒቨርሲቲ ኦፍ ቶኪዮ ሊሆን ይችላል፣ ወይም ደግሞ ሀገሩ ዩናይትድ ስቴትስ ሊሆን ይችላል። የደረሳችሁ ዩኒቨርሲቲው ደግሞ ሃርቫርድ ሊሆን ይችላል። ሬጅስትሬሽኑ ሙሉ ለሙሉ በኦንላይን ነው አፕላይ የምታደርጉት። የተለያዩ አካዳሚክ ሪከርዳችሁን፣ የወርክ ኤክስፒሪየንሳችሁን፣ የስራ ልምዳችሁን እና ሌሎች ዴቨሎፕመንት ፎከስድ የሆኑ ስቴትመንቶች ወይም ኤሴዎችን መጻፍ ይጠበቅባቸዋል። እሱን ኦንላይን ነው አፕላይ የምታደርጉት። ዌብሳይቱን አድራሻ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጨላችኋለሁ። መግቢያው ላይ እንዳልኳችሁ አሁን ያንን ዌብሳይት አድራሻ ክሊክ ብታደርጉት አይሰራም። ለምን አይሰራም? ገና ነው አፕሊኬሽኑ፣ ገና ጁላይ 15 ነው የሚጀምረው። ስለዚህ አሁን ክሊክ ብታደርጉት አይሰራም። ጊዜው ሲደርስ ግን ይሰራል። ኦኬ ሁለተኛው ማክ ኮል እና ማክ ቤይን ስኮላርሺፕ 2026 ይባላል። ማክ ጊል ዩኒቨርሲቲ ወይም ካናዳ ውስጥ የሚሰጥ ነው። ይሄ ለማስተርስ እና ለሁለተኛ ዲግሪ ተማሪዎች የተሰጠ ፕሮግራም ነው። ፉሊ ፈንድድ ነው። ይሄም ኤሊጂቢሊቲው ምንድነው? ኤሊጂቢሊቲው ወይም ደግሞ ክራይቴሪያው ምንድነው? የባችለር ዲግሪ ያለው እና በተለይ የባችለር ዲግሪ ያለው ከ2020 ወዲህ የሆነ የባችለር ዲግሪ ያለው እና በጃንዋሪ 2025 እድሜው ከ30 በታች የሆነ ሰው ነው የሚፈልጉት። ይሄ ፉሊ ፈንድድ ነው። ሙሉ ለሙሉ ቱዊሽን ፊያችሁን ከቨር ያደርጋሉ። ሊቪንግ ኤክስፔንሳችሁን ሙሉ ለሙሉ ከቨር ያደርጋሉ። እስከ $5000 ድረስ ሰመር ኢኒሽቲቭ አለው። በጣም ምርጥ ነው ማለት ነው። ልክ ቅድም እንዳልኳችሁ የኢትዮጵያውያን ተማሪዎች ይህንን ፕሮግራም አሸንፈው በአሁኑ ሰዓት ካናዳ ማክጊል ዩኒቨርሲቲ የሚማሩ ኢትዮጵያውያኖች አሉ ማለት ነው። በጣም ዩ አር ዌልካም ማለት ነው። ሬጅስትሬሽኑ ጁን 1 ነው የሚጀምረው፣ ከ1 ወር በኋላ። እንደውም 1 ወር ዛሬ ሜይ 4 ነው፣ ከ1 ወር በኋላ ይጀምራል። ሴፕቴምበር 25 2025 ይጠናቀቃል። እንዳልኳችሁ ሀገሩ ካናዳ ነው። ዩኒቨርሲቲው ደግሞ ማክጊል ዩኒቨርሲቲ ይባላል። አፕሊኬሽን ፕሮሰሱ ሙሉ ለሙሉ ኦንላይን ነው። የተለያዩ አካዳሚክ ትራንስክሪፕቶችን፣ ሪፈረንሶች እና ሊደርሺፕ ኤሴ ይጠበቅባቸዋል። እነሱን ኦንላይን ላይ በአፕላይ ስታደርጉ ማስገባት ይጠበቅባቸዋል። የሬጅስትሬሽን ዌብ አድሬሱን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጨዋለሁ። አሁን ክሊክ ስታደርጉት አይሰራም፣ ምክንያቱም ጁን 1 ነው ምዝገባ የሚጀምረው። ስለዚህ አይሰራም ምናምን እንዳትሉ ማለት ነው። ግን እስከዛ ድረስ ሴቭ አድርጋችሁ ይህን ቪዲዮ ማስቀመጥ ትችላላችሁ። ሌላኛው ሲንጋፖር ኢንተርናሽናል ግራጁዌት አዋርድ የሚባል አለ። ሲንጋ የ2023 ከሲንጋፖሪያን ዩኒቨርሲቲዎች እና ከአስታር ጋር በጥምረት ሆነው የሚሰጥ የስኮላርሺፕ ፕሮግራም ነው። ለፒኤችዲ ተማሪዎች በተለይ በሳይንስ እና በኢንጂነሪንግ ለፒኤችዲ ተማሪዎች የቀረበ የስኮላርሺፕ ፕሮግራም ነው። ኤሊጂቢሊቲው ምንድን ነው? እዚህ ላይ ለማመልከት ምንድነው የሚጠበቅባችሁ? በጣም ኤክሰለንት የሆነ የአንደር ግራጁዌት ውጤት ሊኖራችሁ ይገባል። ወይም ደግሞ የማስተርስ ውጤታችሁ በጣም ቆንጆ ሊሆን ይገባል። በተለይ በሳይንስና ኢንጂነሪንግ ዙሪያ ሪሰርች መስራት የምትፈልጉ ፍላጎት ያላችሁ ሊሆን ይገባል። ፈንዲንጉን በተመለከተ አሁንም ፉሊ ፈንድድ የሆነ ፕሮግራም ነው። ቲዩሽን ፊ ከቨር
ካቨርድ ነው። እንደዚሁም እንደውም በየወሩ ለኪስ ተብሎ የ2000 የሲንጋፖሪያን ዶላር ይሰጣቸዋል፣ ወይም ደግሞ የሲንጋፖር ገንዘብ ይሰጣቸዋል የኪስ ተብሎ ማለት 2000። እንደዚሁ ነው የኤር ቲኬታችሁን የትራንስፖርት አገልግሎታችሁን ሁሉ ይሸፍኑላቸዋል፣ የትራንስፖርት ወጪዎቻችሁን ይሸፍኑላቸዋል ማለት ነው። ልክ በተመሳሳይ መልኩ እንደ ሌሎችም እዚህም ሲንጋም ላይ ከዚህ በፊት ኢትዮጵያውያን ሄደው እየተማሩ ያሉ ኢትዮጵያውያን አሉ። ኦኬ ለኢትዮጵያውያን ክፍት ነው ማለት ነው። ሬጅስትሬሽኑ ጁላይ 1 ነው የሚጀምረው። ጁላይ 1 ከአንድ ወር ተኩል በኋላ የሚጠናቀቀው ዲሴምበር 1 ነው እና ለ2026 የትምህርት ክፍለ ጊዜ ነው የሚፈለገው ማለት ነው። ረጅም ጊዜ ያላችሁ ኦልሞስት 6 ወር ያህል አላችሁ ማለት ነው። ሀገሩ ሲንጋፖር ነው። ዩኒቨርሲቲው ደግሞ ሁለት ዩኒቨርሲቲዎች ናቸው። ናንያንግ ቴክኖሎጂ ዩኒቨርሲቲ እና ናሽናል ዩኒቨርሲቲ ኦፍ ሲንጋፖር ነው። አፕሊኬሽኑ ሙሉ ለሙሉ ኦንላይን ነው። የተለያዩ አካዳሚክ ሪከርዶቻችሁ፣ ሪሰርች ፕሮፖዛላችሁ እና ሪኮመንዴሽን ሌተርስ በሙሉ በኦንላይን ነው የምታመለክቱት ማለት ነው። የዚህ ስኮላርሺፕ ፕሮግራም ማመልከቻ ዌብሳይት አድራሻውን እዚህ ከስር ዩቲዩብ ዲስክሪፕሽን ውስጥ አስቀምጫለሁ። አሁን ያንን ሊንክ ብትነኩት አይሰራም፣ ምክንያቱም ገና ነው አፕሊኬሽኑ የሚጀምረው ገና ስለሆነ ነው። አሁን ስነካው እምቢ አለኝ ብላችሁ አትበሉኝ ለማለት ነው፣ በተደጋጋሚ የምነግራችሁ ማለት ነው። ሌላኛው ጃፓኒዝ ገቨርንመንት ሜክስት የሚባል የስኮላርሺፕ ፕሮግራም አለ የ2026 በተለይ ሪሰርች ተማሪዎች ላይ ጥናትና ምርምር የምታደርጉ ተማሪዎች ላይ ትኩረት የሚያደርግ ነው። የጃፓን የትምህርት ሚኒስቴር ፈንድ የሚያደርገው ነው። ኤሊጂቢሊቲው ምንድነው? የሚፈልጉት የባችለር ዲግሪ እና የሪሰርች ፕላን አንድ ሪሰርች ፕላን የሆነ ሪሰርች ፕላን ማስገባት ነው። ሰው ያ ሪሰርች ፕላን በጣም ከወደዱት ሊቀበሏችሁ ይችላል። ጃፓንኛ ከተናገራችሁማ በተለይ በጣም ትልቅ ጥቅም ያለው ስኮላርሺፕ ነው። ፈንዲንጉን በተመለከተ ፉሊ ፈንድ ነው፣ ሙሉ ለሙሉ ቲዩሽን ፊ ከቨርድ፣ ሊቪንግ አለዋንስ እንደውም 143,000 የን የጃፓን ገንዘብ በየወሩ ይሰጣቸዋል። የተለያዩ ለምግብ ለመጠጥ የሚሆን የትራቭል ኮስታችሁን አጠቃላይ የትራንስፖርት ኮስታችሁን በሙሉ ይሸፍኑላቸዋል። እዚህ ፕሮግራም ላይ ከ1980 ጀምሮ እንግዲህ የዛሬ 45 ዓመት ጀምሮ ኢትዮጵያውያን ይህንን ፕሮግራም ሲሳተፉ ቆይተዋል። ተማሪዎች ማለት በተለይ ዋሴዳ ዩኒቨርሲቲ እና ኪዮቶ ዩኒቨርሲቲ ኢትዮጵያውያኖች እየተማሩ ይገኛሉ ማለት ነው። ሰው እናንተም ዩ አር ዌልካም ማለት ነው። ኦኬ ይህንን የምነገር ኢትዮጵያውያን በአሁኑ ሰዓት እየተማሩ ነው። ከዚህ በፊት ይህን ፕሮግራም አሸንፈው ምናምን የምላችሁ የተለያዩ ስኮላርሺፕ ቅድም እንዳልኳችሁ ስኮላርሺፖች አሉ፣ ነፃ ነው ምናምን ይባልና ኢትዮጵያውያን ሄዳችሁ ታመለክቱ ነው። ለኢትዮጵያውያን ይሄ ክፍት አይደለም፣ ለአፍሪካውያን ክፍት አይደለም ትባላላችሁ። ይሄ የምነግራችሁ ግን ኤግዛክትሊ ኢትዮጵያውያን የሚማሩበት ከዚህ በፊትም ተመሳሳይ የስኮላርሺፕ ፕሮግራም ያሸነፉበት ብቻ ነው መርጬ የምነግራችሁ ማለት ነው። ጃፓን ነው ዋሴዳ ዩኒቨርሲቲ እና ኪዮቶ ዩኒቨርሲቲ ነው የምንትን የሚሉት። አፕሊኬሽኑ ቅድም እንዳልኳችሁ ሙሉ ለሙሉ ኦንላይን ነው። ኖ የዚህኛው ጃፓን ኤምባሲ ኢትዮጵያ ውስጥ ያለው ጃፓን ኤምባሲ ሄዳችሁ ነው የምታመለክቱት። የተለያዩ አካዳሚክ ሪከርዶቻችሁ፣ የሪሰርች ፕላናችሁ እና የሪኮመንዴሽናችሁ በተለይ ለስኮላርሺፕ ሲባሉ የሚያስፈልጉ ነገሮች አሉ። እነሱም በሙሉ አሟልታችሁ እዚህ ኢትዮጵያ ያለው የጃፓን ኤምባሲ ሄዳችሁ ነው የምታመለክቱት ማለት ነው። መቼ ነው? ከጁን 13 ጀምራችሁ ከሚቀጥለው ወር ጀምሮ የሚያልቀው ጁላይ 15 ነው። አንድ ወር ብቻ ናት ያለችው። በዛ ጊዜ ውስጥ እዚህ ኢትዮጵያ የሚገኘው ጃፓን ኤምባሲ ሄዳችሁ ነው የምታመለክቱት ማለት ነው። ሌላኛው ዩኒቨርሲቲ ኦፍ ፓቪያ የሚባል ነው። ጣሊያን ነው የሚገኘው። የጣሊያን ዩኒቨርሲቲ ነው። ዩኒቨርሲቲ ኦፍ ፓቪያ ስኮላርሺፕ ይባላል። ይሄ ማስተርስ ዲግሪ ወይም ደግሞ እኩያው የማስተርስ ዲግሪ ኢኩቫለንት የሚያስተምር ነው። ከዛ በኋላ ከጨረሳችሁ በኋላ ይህን ትምህርት ከጨረሳችሁ በኋላ ከጃንዋሪ እስከ ዲሴምበር ድረስ እዛ መቆየት ይጠበቅባችኋል። አንድ ዓመት ያህል ያንን ፈቃደኛ መሆን አለባችሁ። የትራቭል ኮስታችሁን ይሸፍናል። ይሄ ፓቪያ ስኮላርሺፕ የሚባለው የቪዛ ኮስታችሁን ሁሉ እዚህ ጣሊያን ኤምባሲ ገብታችሁ የምትከፍሉት የቪዛ ገንዘብ ሁሉ ይመልሱላችኋል። በየወሩ 1,000 ዩሮ ይሰጧችኋል። ኦኬ 1,000 ዩሮ በየወሩ ይሰጧችኋል ማለት ነው። ሬጅስትሬሽኑ የሚጀምረው ኦገስት 1 ነው። ኦገስት 1 2025 የፊታችን ማለት ነው። የሚያበቃው ኦክቶበር 15 2025 ነው። ለ2026 የትምህርት ክፍለ ዘመን ነው የምትፈለጉት። ሀገሩ ጣሊያን ነው ብያቸዋለሁ። ዩኒቨርሲቲው ደግሞ ዩኒቨርሲቲ ኦፍ ፓቪያ ይባላል። ሬጅስትሬሽኑ ሙሉ ለሙሉ ኦንላይን ነው። ሲቪያችሁን ኢንቪቴሽን ሌተር ይፈልጋል። ከፓቪያ ፕሮፌሰሮች አንዳቸው ሊጽፉላችሁ መጠየቅ ነው። የሪሰርች አውትላይናችሁን ይጠይቃሉ ማለት ነው። የዌብሳይት አድራሻቸውን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። አሁን አትሞክሩት፣ በኋላ ጊዜው ሲደርስ ሊንኩን መጠቀም ትችላላችሁ። አሁን ሊንኩን ብትከፍቱት አይሰራም። ይህም ቪዲዮ በደንብ ሴቭ አድርጋችሁ ማስቀመጥ አለባችሁ ማለት ነው። ኦኬ
ቀጥሎ ደግሞ ለአንደር ግራጁዌት እና ለ12ኛ ክፍል የሚሆኑ ለ12ኛ ክፍል ግራጁዌት እና ለአንደር ግራጁዌት የሚሆኑ ስኮላርሺፖችን እንገራችሁ። ኦኬ ከዚህ በፊት የ12ኛ ክፍል ግራጁዌት የሆናችሁ ስኮላርሺፕ ሰምታችሁ አታውቁም። ይህን ግን አሁን የምነግራችሁ ግን ለ12ኛ ክፍል ግራጁዌቶች ጥሩ ውጤት ላመጣችሁ የሚሆን ስኮላርሺፖች ናቸው። ዩኒቨርሲቲ ኦፍ በርሚንግሃም አፍሪካ ሃይ ፍላየርስ አንደር ግራጁዌት ስኮላርሺፕ ይባላል። ዩናይትድ ኪንግደም ነው የሚሰጠው ይሄ ፕሮግራም ማለት ነው። ሜሪት ቤዝድ ነው ማለት ጉብዝና ላይ ትኩረት ያደረገ ጥሩ ውጤት ያመጡ ተማሪዎችን ብቻ የሚሰበስቡበት ነው። የኢትዮጵያውያን ተማሪዎች በጣም በዚህ ይፈለጋሉ። በተለይ 12ኛ ክፍል ውጤታቸው በጣም አውትስታንዲንግ የሆነና እድሜያቸው ከ21 ዓመት በታች የሆኑ ይወስዷቸዋል። እስከ 3000 ፓውንድ ለቱዊሽን ፊ ይሰጧቸዋል። በጣም ብዙ ብር ነው የሚሰጧቸው ማለት ነው። እስከ 3000 ቱዊሽን ፊ በአመት ማለት ነው። ይቅርታ ይህንን እድል መጠቀም ትችላላችሁ። ጥሩ ውጤት ያላችሁ ተማሪዎች ይህን ቪዲዮ ሼር አድርጓቸው ለጓደኞቻችሁ። ከዚህ በፊት እዚህ ፕሮግራም ላይ ኢትዮጵያውያን ተሳትፈዋል። የስ ተሳትፈዋል። ዩኒቨርሲቲ ኦፍ በርሚንግሃም ከገና ይሄ ፕሮግራም ከመጀመሩ ጊዜ ጀምሮ ኢትዮጵያውያን ይህንን ስኮላርሺፕ ፕሮግራም አሸንፈው እየተማሩ ይገኛሉ። ሬጅስትሬሽኑ መቼ ነው የሚጀመረው? ጁላይ 1 ነው የሚጀምረው። ኦኬ መቼ ነው የሚያበቃው? ኦክቶበር 15 ነው የሚጀምረው ለ2026 የትምህርት ጊዜ ማለት ነው። ዩናይትድ ኪንግደም ነው። ዩኒቨርሲቲው ደግሞ ዩኒቨርሲቲ ኦፍ በርሚንግሃም ነው። አፕሊኬሽኑ ሙሉ ለሙሉ ኦንላይን ነው። ኦንላይን የራሱ ዩኒቨርሲቲ ፖርታል አለው። እዛ ላይ የተለያዩ አካደሚክ ስክሪፕታችሁን እና የተለያዩ ፐርሰናል ስቴትመንቶች፣ ሪኮሜንዴሽኖች ወዘተ እዛ ላይ ማስቀመጥ ትችላላችሁ። ሊንኩን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጨዋለሁ። በተደጋጋሚ እንደምነግራችሁ ይህንን ሊንክ አሁን ብትነኩት አይሰራም። ምክንያቱም አፕሊኬሽኑ ገና ወይም ሬጅስትሬሽኑ ገና ስላልተጀመረ። ሌላኛው ሪች ኦክስፎርድ ስኮላርሺፕስ አት ዘ ዩኒቨርሲቲ ኦፍ ኦክስፎርድ የሚል የዩናይትድ ኪንግደም ነው። ይህም እንግሊዝ ነው። እንዲህ አይነት ፕሮግራም አለ። ሪች ኦክስፎርድ ስኮላርሺፕስ አት ዩኒቨርሲቲ ኦፍ ኦክስፎርድ የሚል ነው። ይህም እንደዚሁ ፉሊ ፈንድድ ስኮላርሺፕ ነው። ለ12ኛ ክፍል ተማሪዎች በተለይ በጣም ኤክሰለንት የሆነ 12ኛ ክፍል ፈተና ውጤት ያላችሁ እና ደግሞ ምናልባት ፋይናንሻል ኒድ ያላችሁ ማለት የመክፈል አቅማቸውና ኢኮኖሚካሊ ደካማ ነኝ ብላችሁ ከቀበሌም ማጻፍ ከቻላችሁ የፋይናንሻል ኒድ ያለባችሁ መሆኑን ከታወቀ በተለይ ሙሉ ለሙሉ ፈንድ ያደርጓቸዋል ማለት ነው። ከቨርስ አጠቃላይ የኮርስ ፊዎችን በሙሉ ለኮርስ የሚከፈሉ ክፍያዎችን በሙሉ የሊቪንግ ኮስት ለመኖሪያ የምታወጡትን ወጪዎች በሙሉ ትራቭል በአጠቃላይ ወደ የአየር ቲኬት ስትመጡም ስትሄዱ ሙሉ ለሙሉ ከቨር ያደርጋል። ኢትዮጵያውያኖች ዩኒቨርሲቲ ኦፍ ኦክስፎርድ ውስጥ በአሁኑ ሰዓት ይህን ፕሮግራም አሸንፈው እየተማሩ አሉ። ሬጅስትሬሽኑ መቼ ነው የሚጀምረው? ጁላይ 15 ነው የሚጀምረው። የሚያልቀው መቼ ነው? ኦክቶበር 15 ነው። ኦኬ ጁላይ 15 ጀምሮ ኦክቶበር 15 ይጠናቀቃል። ለ2026 የትምህርት ጊዜ ነው የሚፈለገው ማለት ነው። ሬጅስትሬሽኑ ሙሉ ለሙሉ በዩኒቨርሲቲው ፖርታል ዌብሳይት ላይ ነው ሬጅስተር ማድረግ ያለባችሁ። ኦንላይን ነው አፕሊኬሽኑ ማለት ነው። የዚህ ዌብሳይት አድራሻ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጨላችኋለሁ። ከጁላይ 15 ጀምሮ ነው ሊንኩ የሚሰራላችሁ። አሁን አትሞክሩት። ሌላኛው ዋው ፋውንዴሽን ስኮላርሺፕስ ይባላል። ለተለያዩ አፍሪካ ሀገሮች የሚሰጥ ስኮላርሺፕ ነው። WAAW ማለት ነው። በተለይ ሴት ተማሪዎችን ይፈልጋሉ። ስትሮንግ የሆነ የ12ኛ ክፍል ውጤት ያላቸው በጣም ቆንጆ ውጤት ያላቸው እና ፋይናንሻል ኒድ ወይም ደግሞ ፋይናንሻሊ ምንድነው ደካሞች ነን ኢኮኖሚካሊ ደካሞች ነን ብላችሁ ማጻፍ የምትችሉ እና ማረጋገጥ የምትችሉ ከሆነ በቀበሌ ወዘተ በጣም ቆንጆ ፕሮግራም የስኮላርሺፕ ፕሮግራም ነው። እስከ $500 ለቱዊሽን እና ለመጽሐፍት ይሰጧቸዋል ማለት ነው። ይህንን ዋው ፋውንዴሽን የሚያቀርበውን የስኮላርሺፕ ፕሮግራም ከዚህ በፊት ኢትዮጵያውያን አሸንፈው በአሁኑ ሰዓት እየተማሩ ያሉ ኢትዮጵያውያኖች አሉ ማለት ነው። ሶ ዩ አር ቬሪ ዌልካም ማለት ነው። ለሬጅስትሬሽኑ ጁላይ 1 2025 ጀምርና ሴፕቴምበር 30 2025 ይጠናቀቃል። ለ2026 የትምህርት ጊዜ ነው እንትን የሚለው። ኦኬ ሌላኛው ክላርክ ግሎባል ስኮላርስ ፕሮግራም አት ክላርክ ዩኒቨርሲቲ ነው። ይሄ ደግሞ ዩናይትድ ስቴትስ ነው። ይሄ ደግሞ አገሩ። ይሄም በጣም ኤክሰለንት የሆነ የ12ኛ ክፍል ውጤት ያላችሁ እና አሜሪካ የማትኖሩ ሬዚደንት ያልሆናችሁ የሚሰጥ ነው። ሜሪት ቤዝድ ነው ማለት በጣም ጥሩ ውጤት ያላቸው ቶፕ ክላስ የሆኑ ተማሪዎችን እየለቀሙ የሚወስዱበት ነው። ክላርክ ግሎባል ስኮላርስ ፕሮግራም አት ክላርክ ዩኒቨርሲቲ ነው። ኦኬ እስከ 60,000 ለ4 ዓመት በአመት እስከ $15,000 ይሰጧቸዋል እና $2,500 ስታይፐንድ ይሰጧቸዋል።
$2500 በየወሩ በጣም ብዙ ነው። ይሄን ፕሮግራም ያሸነፉ ይሄን ስኮላርሺፕ ፕሮግራም ያሸነፉ ኢትዮጵያውያን አሉ አሁን ክላርክ ዩኒቨርሲቲ ውስጥ የሚማሩ። ኦኬ ሬጅስትሬሽኑ መቼ ነው የሚጀምረው? ጁላይ 1 ነው 2025፣ ኖቬምበር 15 2025 ይጠናቀቃል። ይሄም ለ2026 የትምህርት ክፍለ ጊዜ ነው። ኦኬ ሶ አፕሊኬሽኑ ሙሉ ለሙሉ ኦንላይን ነው፣ በዩኒቨርሲቲ ፖርታል ላይ ነው። የዩኒቨርሲቲ ዌብሳይት አድራሻ እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ ማለት ነው። እነዚህን ይመስላሉ። ኦኬ እነዚህን ይመስላሉ። በደንብ ተጠንቅቃችሁ ጊዜውን ወስዳችሁ ይሄን ቪዲዮ ሴቭ አድርጋችሁ ጊዜው ሲደርስ ሊንኮቹን እየተጠቀማችሁ አፕላይ ለማድረግ ጥረት ማድረግ አለባችሁ። በደንብ ተዘጋጁ። ትራንስክሪፕታችሁን አዘጋጁ ከወዲሁ። ሪኮመንዴሽን ሌተር ማጻፍ ካለባችሁ ሪኮመንዴሽን ሌተር አጽፉ። የሪሰርች ፕላን ከሆነ ሪሰርች ፕላናችሁን ከወዲሁ አዘጋጁ። ኦኬ የሆነ ሜንቶርሺፕ የሚረዳችሁ ሜንቶርሺፕ ያስፈልጋል። ሜንቶርሺፕ ያስፈልጋችኋል ማለት የሚያማክራችሁ የሆነ ሰው ምረጡ። ኦኬ ቻሌንጅ አለው፣ ምክንያቱም ከፍተኛ ነው ኮምፒቲሽን አለው። እነዚህ ፕሮግራሞች በተለይ ሪች ኦክስፎርድ እና JJWBGSP ጃፓን እና ወርልድ ባንክ በጥምረት ሆነው የሚሰጡት የስኮላርሺፕ ፕሮግራም ከፍተኛ የሆነ ኮምፒቲሽን አትራክት ያደርጋል። ስለዚህ ለዛ ኮምፒቲሽን መዘጋጀት ይኖርባችኋል ማለት ነው። መልካም እድል። እኔ የማግዛችሁ ነገር ካለ ቴክስት ልታደርጉልኝ ትችላላችሁ፣ ኮሜንት ማድረግ ትችላላችሁ። ኦኬ ለዚህ ቻነል አዲስ ከሆናችሁ ዩቲዩብ ቻነልን ሰብስክራይብ አድርጉ። አመሰግናለሁ። ቻው